ሰላም በእናንተ ላይ ይስፈን ውድ ተመልካቾቻችን፣ አዲስ ግሎባል ኒውስ ነን። ሰበር ዜናዎችን ይዘንላችሁ መጥተናል። ቪዲዮዎቻችንን ሌሎች ሰዎች ጋር እንዲደርሱ ላይክ እንዲሁም ቻናላችንን ሰብስክራይብ አድርጉ እንላለን። ወደ መረጃው ስናቀና በቀዳሚነት ዛሬ ሌሊቱን ኢራን ከባድ የሆነ ሚሳኤል መተኮሷ ተሰምቷል። የአሜሪካ ጦር በኢራን የባህር ዳርቻዎችና የድሮን ማስወንጨፊያዎች ላይ ከፍተኛ የሆነ የአየር ድብደባ አሜሪካን ማካሄዷን ተከትሎ ኢራን በመላሹም በአሜሪካ የጦር ሰፈሮች ላይ በተለይም በባህሬንና በኩዌት ላይ ከባድ የሆነ የሚሳኤል ተኩስ አድርጋለች። ይህንንም ተከትሎ የባህሬንና የኩዌት የአየር መከላከያዎችም ራሳቸውን ለመከላከል ጥረት ሲያደርጉ አድረዋል። አስጨናቂ የሆነ ሌሊት ማለፉን የመገናኛ ብዙሃን አውታሮች እየዘገቡ ነው። የአሜሪካ ማዕከላዊ ጦር ሴንትኮም እንዲሁም የኢራን መንግስት አስቸኳይ መግለጫዎችን አውጥቷል። የባህሬንና የኩዌት መከላከያ ሚኒስትሮችም በተመሳሳይ ሌሊቱን መግለጫ አውጥተዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ውጥረት ላይ መሆናቸው ተዘግቧል። አክሲዮስ የዜና ወኪል ትራምፕና ኔታንያሁንም በተመለከተ ያወጣው ሰፊ ትንታኔ ያለበትን ዘገባ እንዲሁም ማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ የአረብ ሀገራትና በተለይም አሜሪካ በቀጠናው ላይ ከፍተኛ ተስፋ መቁረጥ እየታየባቸው እንደሆነና በተለይም የሆርሙዝ ወሽመጥ ከዚህ በኋላ እንደበፊቱ ይመለሳል የሚል ተስፋቸው እየተሟጠጠ በመሆኑ ሁሉም ወደ ሌላ እቅድ ፊታቸውን እያዞሩ እንደሆነ ተመልክቷል። ሌላኛው እቅዳቸው ደግሞ የአረብ ሀገራትም ሆነ የአሜሪካ ሆርሙዝን ይተካል የሚሉት መተላለፊያም የተባበሩት አረብ ኤምሬትስ የፉጄራ ወደብን ነው እንደ አማራጭ እያዩ ነው ያሉት። ወደ ዝርዝር መረጃው ሳቀና በቅድሚያም በመካከለኛው ምስራቅ ባህሬንና ኩዌት በኢራን ሚሳኤሎች ሲመቱ ያደሩ ሲሆን በተመሳሳይ ኢራንም በአሜሪካ ሚሳኤሎች በዛሬው ዕለት መመታቷ ተሰምቷል። የዩናይትድ ስቴትስ ማዕከላዊ እዝ ሴንቲኮም እና የኢራን እስላማዊ አብዮታዊ ዘብ ጦር ዛሬ ሌሊቱን ባወጣው ተከታታይ መግለጫዎች መሰረት ባለፉት ሰዓታት ውስጥ በስትራቴጂካዊ የሆርሙዝ ወሽመጥና በጎረቤት የባህረ ሰላጤው ሀገራት ላይ ታይቶ የማይታወቅ የኃይል ሚዛን ፍልሚያ መካሄዱ ተዘግቧል። የአሜሪካ መከላከያ ሚኒስቴር እንዳስታወቀው ከሆነ የኢራን ጦር በሆርሙዝ ወሽመጥ ላይ ለሚንቀሳቀሱ ዓለም አቀፍ የንግድ መርከቦች ቀጥተኛና አፋጣኝ ስጋት ደቅነዋል ያላቸውን 4 አጥፊ ድሮኖችን ወደ ወሽመጡ ባስወነጨፈበት ወቅት ነው። የአሜሪካ ጦር ድሮኖችን ሙሉ በሙሉ የአየር ላይ መትቼ ጥያቸዋለሁ ሲል ዛሬ ሌሊቱን ያስታወቀው። ዩናይትድ ስቴትስ ይህንን እርምጃ ራስን የመከላከል ወታደራዊ ክዋኔ ነው ስትል ዳግም የጠራችው ሲሆን ወዲያውኑም በደቡባዊ ኢራን የባህር ዳርቻ በሚገኙ ጎሩክ በተሰኙ ቀጠናና በቄም ደሴት ላይ የሚገኙ የኢራን የባህር ዳርቻ የስለላ ራዳር ጣቢያዎችና የድሮን ማስወንጨፊያዎች ላይ ከባድ የአየር ድብደባ በዛሬው ዕለት ሌሊት አሜሪካ ፈጽማለች። ይህንን የአሜሪካን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ጦር IRGCም በማህበራዊ ትስስር ገጹ በሰጠው መግለጫ ለአሜሪካ የጥቃት እርምጃ ፈጣንና የበረታ አጸፋዊ ምላሽ መስጠቱን ዛሬ ሌሊቱን ጦር አስቸኳይ መግለጫ ይፋ አድርጓል። የኢራን አብዮታዊ ዘብ ጦር IRGC የአየር ኃይል ዘመናዊ ባሊስቲክ ሚሳኤሎችን በመጠቀም በቀጠናው የሚገኙ የጠላት ወታደራዊ ሰፈሮችን ኢላማ ማድረጉን ይፋ አድርጎ የኢራን ከፊል መንግስታዊ የዜና ወኪል የሆነው ታስኒም እንደዘገበው ከሆነ የኢራን ሚሳኤሎች ጥቃት ያነጣጠረው በኩዌት ውስጥ በሚገኙ 2 የአሜሪካ የጦር አየር ማረፊያዎችና በባህሬን በሚገኝ የአሜሪካ የባህር ኃይል 5ኛ እዝ ዋና መስሪያ ቤት ላይ እንደሆነ አስታውቋል። ይህ የዛሬ ሌሊት መጠነ ሰፊ ጥቃትን ተከትሎ በኩዌትና በባህሬን ከፍተኛ የደህንነት ስጋትና ድንጋጤ ላይ ያደሩ ሲሆን የባህሬን የሀገር ውስጥ ጉዳይ ሚኒስቴር በማህበራዊ ትስስር ገጽ ኤክስ ላይ ባወጣው አስቸኳይ መግለጫ በሀገሪቱ የሚገኙ የድንገተኛ አደጋ ማስጠንቀቂያ ሳይረኖች ሁሉም መጮሃቸውን ገልጾ ዜጎችና ነዋሪዎች ሙሉ በሙሉ እንዲረጋጉና በአቅራቢያቸው ወደሚገኝ አስተማማኝ የፈንጅ መጠለያ በፍጥነት እንዲያመሩ ጥሪ አቅርቧል። በተመሳሳይ በኩዌትም የኩዌት የጦር ኃይሎች ሀገሪቱን የተጋረጠባትን የሚሳኤልና የድሮን ጥቃት ለመመከት ሲባል የኩዌት አየር መከላከያ ስርዓቶች ሙሉ በሙሉ ማሰማራቱን አስታውቆ ህዝቡ የጸጥታ አካላት የሚያወጣውን የደህንነት መመሪያዎች በጥብቅና በቅርበት እንዲከታተልም አስቸኳይ ትዕዛዝ ሰጥቷል። የኳታር የዜና አውታር አልጀዚራ በቀጥታ እንዳስተላለፈው ከሆነ በኩዌት ሰማይ ላይ የሚሳኤልና የድሮን መጥለፍ ክንዋኔዎችን በሌሊቱም በሙሉ ሲካሄዱ እንደነበረ ያመለከተ ሲሆን በድንገተኛ አደጋ ማስጠንቀቂያ ሳይረኖችን በከፍተኛ ሁኔታ በኩዌትና በባህሬን ውስጥ ሲሰሙ እንደነበረ ዘግቧል። በአሁኑ ሰዓት ግን ሳይረኖች ንጋቱን ዝም ያሉ ሲሆን ሁኔታዎችም ወደ መረጋጋት የተመለሱ ይመስላል ብለዋል። የአሜሪካ ማዕከላዊ ሴንትኮም በበኩሉ ባወጣው መግለጫ ኢራን ኩዌትና ባህሬን አቅጣጫ 7 የባሊስቲክ ሚሳኤሎችን አከታትላ ያስወነጨፈ ሲሆን 6ቱ ሚሳኤሎች
በአሜሪካና በአጋሮቿ የአየር መከላከያ ስርዓትም ጠልፈናቸዋል ሲል ገልጿል። ሰባተኛው ሚሳኤል ደግሞ የታለመለት ስፍራ ሳይደርስ ከሽፏል ሲል ነው ያስታወቀው ሴንትኮም። በአሁኑ ወቅትም በአሜሪካ ወታደራዊ የጦር ሰፈሮች ላይ የደረሰ ምንም አይነት ጉዳት የለም ሲል ያስተባበለው ሴንትኮም ባህሬን በሚገኘው አምስተኛ የባህር ኃይል እዝ ዋና መስሪያ ቤት ተመቷል በሚል በኢራን በኩል የሚነዛው ወሬ ፈጽሞ ሐሰት ነው ሲልም አስተባብሏል። ይህ በእንዲህ እንዳለ አሁንም ወታደራዊ ጥቃቶች የቀጠሉ ሲሆን ምናልባትም በአሜሪካ ላይ ምን አይነት ጉዳት ደረሰ የሚለው ንጋቱን ዛሬ ሙሉ ቀን በኩዌት ወይም ከባህሬን በኩል ይገለጻል ተብሎ እንደሚጠበቅም ተመልክቷል። ኢራን ዛሬ ሌሊቱን ባወጣችው መግለጫ ሁልጊዜ የምናገረውና አቋሜ አንድ ነው። የመካከለኛው ምስራቅ የአረብ ሀገራት ሁሉ ከአሜሪካ ጋር ተባባሪ ናቸው። በግዛታቸው የጦር ሰፈሯ አሜሪካ ኢራንን ለማጥቃት በምትፈልግ ሁልጊዜም ሰው አልባ በራሪ አውሮፕላኖችም ሆነ ተዋጊ አውሮፕላኖችን የሚነሱት ከነዚሁ የአረብ ሀገራት ነው። ስለዚህም የአረብ ሀገራቱ አሜሪካን ማስጠለል አቁመው በኢራን ላይ ለሚደርስ ጥቃት እምቢ ካላሉ በስተቀር ለሚሰነዘርባት እያንዳንዱ ጥቃት ኢራን የአረብ ሀገራቱ ተባባሪ በመሆናቸው በቀጥታ የአረብ ሀገራቱ እንደምታጠቃም ዛሬ በድጋሚ አስታውቃለች። የኳታር አልጀዚራ የዜና ወኪል ኢራንን አስመልክቶ ባወጣው ሰፊ ትንተናም በኢራን ውስጣዊ ቀውስ ተከስቷል። በአልጀዚራ አስተያየታቸውን የሰጡት በኢራን ጉዳዮች ላይ ከፍተኛ ተመራማሪ የሆኑት አሌክስ ቫንታካሁን በኢራን የፖለቲካ መዋቅር ውስጥ እውነተኛውን ውሳኔ መስጠት ስልጣን በፕሬዝዳንት መስዑድ ፐዚሽኪያን እና በሲቪል መሪዎች እጅ ላይ ነው በማለት ገልጸው ሙሉ በሙሉ በኢራን እስላማዊ አብዮታዊ ዘብ ጦር ከፍተኛ አመራሮችና በተወሰነ መልኩ ደግሞ በጠቅላይ መሪው ሙጅተባ ኻሜኒ እጅ መውደቁን ያስረዳሉ። በአንታካ እንደሚሉት ከሆነ አይአርጂሲ አሁን ላይ በቃላትና በመፈክሮች ብቻ መወሰን አይቻልም። በሀገሪቱ የኢኮኖሚና የፖለቲካ ቀውስ ሳቢያ በህዝቡ መሰረታዊ ፍላጎቶች ካልተሟሉ ህዝቡ ዳግሞ ወደ አደባባይ መውጣቱ የማይቀር በመሆኑ ወታደራዊ ክንፍ መሬት ላይ የሚታይ ውጤት እንዳያስመዘግብ ከፍተኛ የሀገር ውስጥ ጫና እየበረታባት እንደሚገኝ አመልክቷል። በሌላ በኩል የኢራኑ ጠቅላይ መሪ ከፍተኛ አማካሪና የቀድሞ የአርጂሲ ዋና አዛዥ ሞሰን ረዛኢ ለሲኤንኤን የዜና ወኪል በሰጡት ቃለ ምልልስ የሚባለው ሁሉ ሐሰት ነው፣ ሁልጊዜም ስለ ኢራን በአሜሪካ መገናኛ ብዙሃን የሚነገረውና የሚተነተነው ሐሰት እንደሆነ ልታስቡ ይገባል ሲሉ አስተባብለዋል። የዩናይትድ ስቴትስ በኢራን ላይ የምታደርሰው ወታደራዊ ትንኮሳን የምትቀጥል ከሆነ ዛሬም እንላለን ራሷን ወደማትወጣበት ጥልቅ ጭቃማ ረግረግ ውስጥ አሜሪካ ራሷን እንደከተተች ትቆጠረውም ብለዋል። አሜሪካውያን የድርድር ዋጋ ከጦርነት ዋጋ እጅግ ያነሰ መሆኑን በሚገባ ያውቃሉ። ድጋሚ ወታደራዊ እርምጃ የሚመርጡ ከሆነ አሁንም ወደ ጨለማውና ማለቂያ ወደ መተላለፊያ ኮሪደር ውስጥ እንደገቡ ነው የሚቆጠሩት። ትራምፕ በየቀኑ የሚወስዷቸው የግድ የለሽነት እርምጃም አሜሪካን እያከሰሩና አሜሪካን ረብ ወደ ሌላው አዘቅት ውስጥ እየከተቷት ነው ሲሉ ተናግረዋል። ረዛኢ አክሎም ጦርነቱን ማዕቀቡ በኢራን ላይ የሚቀጥል ከሆነ ኢራንም ግጭቱን ከቀጠናው ውጪ ጭምር እንደምታሰፈው ገልጸዋል። ጦርነቱና አካባቢው ከቀጠለ የግጭቱን መልክዓ ምድር አቀማመጥ ከቀጠናውም አልፎ እስከ ህንድ ውቅያኖስ፣ ቀይ ባህርና ባብኤል መንደብ ወሽመጥና ሜዲትራኒያን ባህር እንዲሁም ከዚያም ባሻገር እናዘልቋለን፣ ምክንያቱም እኛ ኢራኖች ነን ብለዋል። ይህ ደግሞ ለዩናይትድ ስቴትስ እጅግ አስከፊ መዘዝ የሚያመጣ ነውም ብለውታል። አማካሪው ፕሬዝዳንት ዶናልድ ጄ ትራምፕ በሁለቱ ሀገራት መካከል የሚደረገው ዲፕሎማሲያዊ ግንኙነት ዋናው እንቅፋት ናቸው ሲሉም ወቅሰዋቸዋል። ትራምፕ ሁልጊዜ ያልሆነና አሻሚ ቋንቋ ይናገራሉ። ይህ የእርሳቸው አካሄድ ሊሆን ይችላል፣ ነገር ግን ከኢራን ጋር በተያያዘ ይህ ስልት በፍጹም አይሰራላቸውም። እርሳቸው በግል መናገር አለባቸው ብለዋል። በሁለቱ ወገኖች መካከል ከፍተኛ የሆነ የመተማመን እጦት የመኖሩን የጠቀሱት የኢራን የጦር ከፍተኛ ባለስልጣን ረዛኢም ትራምፕ የኢራንን የታገዱ ንብረቶች በአስቸኳይ መልቀቅ አለመልቀቃቸውን እንደ ዝቅተኛ የቁም ነገር መፈተኛ አድርገው እንደሚያዩትም ገልጸዋል። ስለ ኒውክሌር መርሃ ግብሩም ሲናገሩ ኢራን በዓለም አቀፍ ሕግጋትና በኒውክሌር መስፋፋት መግለጫ ስምምነት ኤንፒቲ መሰረት እየሰራች መሆኑን ጠቅሰው ትራምፕ ግን የ2015ቱን ታሪካዊ ስምምነት የቀደዱ በመሆናቸው በእሳቸው ላይ ፍጹም እምነት እንደሌለና በአሁኑ ወቅትም ስለ ኒውክሌር ጉዳይ ምንም አይነት ድርድር እንደማይኖር አስረግጠው ተናግረዋል። ትራምፕ ከኢራን መሪ ጋር ሊያደርጉት ስለሚችሉ ስብሰባ ሲጠየቁም ያ በፍጹም አይሆንም ሲሉም ውድቅ አድርገዋል። በሆርሙዝ ወሽመጥ ላይ ለሚተላለፉ መርከቦች የሚጣለውና የአካባቢ ጥበቃና የመሸጋገሪያ ታሪፍ ክፍያን አስመልክቶ ወሽመጡ የኢራንና የኦማን በመሆኑ ክፍያው መሰብሰብ እንዳለበትና አሜሪካ ቀጠናውን ለአደጋ እያጋለጠች መሆኑን በዝርዝር ለመገናኛ ብዙሃን ተናግረዋል። ይህ በዚህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ውጥረት ውስጥ መሆናቸውን አክሲዮስ የዜና ወኪል ዘገባ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ
በሊባኖስና በኢራን ላይ ያላቸው ወታደራዊ ስትራቴጂ ሙሉ በሙሉ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ፍላጎት ላይ ተመሰረተ መሆኑን በሁለቱ መሪዎች መካከል ትልቅ የፖለቲካ ውጥረት እንደፈጠረና ኔታንያሁም ሆነ አሜሪካን በየፊናቸው ከፍተኛ አጣብቂኝ ውስጥ እንደከተታቸው አክሲዮስ ዘግቧል። የአሜሪካ የዜና አውታር አክሲዮስ የዜና ወኪል ዛሬ ሌሊቱን ባወጣው ሰፊ ትንታኔ እንዳለው ከሆነ ትራምፕ ባሳለፍነው ሰኞ ዕለት ለኔታንያሁ በስልክ በከረረ ቃላት የጮሁባቸው መሆኑን አስታውሶ በቤሩት ላይ የታቀደው ጥቃት በአስቸኳይ እንዲያቆሙ ትዕዛዝ መስጠታቸው ይታወሳል። የአሜሪካ ባለስልጣናት እንደሚሉት ከሆነ ትራምፕ ጦርነቱን በአስቸኳይ ማቆም ሲፈልጉ፣ ኔታንያሁ ግን በመጪው ጥቅምት ወር ከሚካሄደው የእስራኤል ምርጫ በፊት በሐማስ በሂዝቦላ በኢራን ላይ የገባውን ቃል ባለማሳካቱ የተነሳ ጦርነቱን የመቀጠል ፍላጎት አላቸው ብሏል። ፕሬዝዳንት ዶናልድ ጄ ትራምፕ ለአሜሪካው ኤንቢሲ ኒውስ በሰጡት ቃለ ምልልስም በኢራን ላይ የከፈቱት ጦርነት ወደ 3ኛ ወሩ መግባቱን ገልጸው የጦርነቱ ሂደቱን እጅግ በፍጥነት እያራመዱት መሆኑን ተናግረዋል። ትራምፕ ሲናገሩ እኔ በጣም ፈጣን እርምጃ እየወሰድኩ ነው፣ አሁን ገና በ3ኛ ወሬ ላይ ነው የሚገኘው። የቪየትናም ጦርነት እኮ 19 ዓመታትን ፈጅቷል፣ እኔ ግን ገና በ3ኛው ወሬ ላይ ነኝ በማለት መከላከላቸው አይዘነጋም። ትራምፕ አክለውም ከኢራን ጋር ስምምነት ላይ ለመድረስ መቸገራቸውን ጠቅሰው ኢራናውያን ከዚህ ቀደም ከአሜሪካ ደካማ መሪዎች ጋር ይደራደሩ ስለነበር አሁን ያለው ጠንካራ እንደኔ ያለ መሪ አቋም እንደከበዳቸው ለማየት ይቻላል ሲሉ ራሳቸውን ሲያሞግሱ ተደምጠዋል። ከቃለ ምልልሱ በኋላም በዊስኮንሲን በተካሄደ የክብ ጠረጴዛ ውይይት ላይ ትራምፕ በዝግጅቱ ወቅት በነበረው ከባድ ዝናብ ምክንያት መበሳጨታቸውን ገልጸው የዜና አውታሩ ኤንቢሲ የሐሰት ዜና አቅራቢ ሲሉ ወርፈውታል። ፕሬዝዳንት ትራምፕ ስለ ተኩስ አቁም ስምምነቱ ትርጓሜ ሲጠየቁ በመካከለኛው ምስራቅ ያለው እውነታ የተለየ መሆኑን በመጥቀስ በዚያኛው ዓለም ክፍል የተኩስ አቁም ማለት በተመጠነና ለዘብ ባለ መልኩ መተኮስ ማለት ነው ሲሉ የሰጡት ያልተለመደ ፍቺ የቀጠናው ዲፕሎማሲ ላይ ከፍተኛ የሆነ ውጥረት አጭረዋል። ይህ በዚህ እንዳለ በአሜሪካ በእስራኤልና በኢራን መካከል ያለው ጦርነት በስትራቴጂካዊ የሆርሙዝ ወሽመጥ ላይ ከፍተኛ የደህንነት ስጋት በመፍጠሩም የባህረ ሰላጤው አምራች ሀገራት ነዳጃቸውን የሚያስተላልፉበት የሆርሙዝ ወሽመጥን የሚዘል አማራጭ የፕላን ቢ መሰረት ልማቶችን በከፍተኛ ፍጥነት እያፋጠኑ ይገኛሉ ሲል ገልፍ ኒውስ ዘግቧል። የገልፍ ኒውስ ትንታኔ እንደሚያመለክተው የዓለም አቀፉ የገንዘብ ድርጅት አይኤምኤፍ፣ ዓለም ባንክና የዓለም አቀፉ የነዳጅ ኤጀንሲ በጋራ ባወጡት አስቸኳይ መግለጫ በሆርሙዝ ወሽመጥ ላይ ያለውን መስተጓጎል በቀጠለ ቁጥር የዓለም የነዳጅ ክምችት በፍጥነት ሊሟጠጥ እንደሚችል ወይም ደግሞ የነዳጅ ዋጋን በከፍተኛ ሁኔታ እያናረው እንደሚሄድና በዓለም አቀፍ ኢኮኖሚ እድገት የነዳጅ ዋስትናና የምግብ አቅርቦት አደጋ ላይ በከፍተኛ ሁኔታ ለምን እየጠላት በመሆኑን አስጠንቅቋል። በተለይም ለአብዛኞቹ ሀገራት የግብርና መዝሪያ ወቅት በመሆኑ የነዳጅ ዋጋ መጨመር በደቂቃ ውስጥ የማዳበሪያ ዋጋን በማናር በታዳጊ ሀገራት ላይ የረሃብና የምግብ ዋስትና እጥረት አደጋ እንደሚደቅን ኤጀንሲዎች አስጠንቅቀዋል። የአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂያኒፋ ቀውሱ የዓለም እድገትን እያቆለቆለ መሆኑን ገልጸው ተጋላጭ ሀገራትም ከ20 ቢሊዮን እስከ 50 ቢሊዮን የአሜሪካን ዶላር የገንዘብ ድጋፍ እንደሚያስፈልጋቸው አስታውቀዋል። በዚህም መሰረት ባንግላዴሽ ከባድ የኢኮኖሚ ጫና ስለደረሰባት የፋይናንስ እርዳታ መጠየቋን አይኤምኤፍ ይፋ አድርጓል። ይህንን ስጋት ለመቅረፍ የተባበሩት አረብ ኤምሬትስ በሀገሪቱ ምስራቃዊ የባህር ዳርቻ ከሆርሙዝ ወሽመጥ ውጪ የምትገኘውን የፉጄይራን የኃይል ማዕከል በከፍተኛ ሁኔታ እያስፋፋች እያደሰችና እየገነባች ትገኛለች። የኤስፒአይ አሴት ማኔጅመንት ማኔጂንግ ፓርትነር ስቲፋኖስ ኤንሰን ለብሉምበርግ እና ለፒርስ ሞርጋን በሰጡት ትንታኔ አሁን ያለው ትልቁ ታሪክ የነዳጅ አቅርቦት ሳይሆን ከሆርሙዝ ወሽመጥ ጥገኝነት ለመውጣት የሚደረግ ሽሚያ ነው ብለዋል። ኤምሬትስ አቡዳቢ ፉጄይራ የነዳጅ መስመር አሁን ላይ ባለው በዓለም ላይ እጅግ ስትራቴጂካዊ መሰረተ ልማት ሆኗል ያሉ ሲሆን በተመሳሳይ መልኩ የሳውዲ አረቢያ የምስራቅ ምዕራብ የነዳጅ መስመር ነዳጅን ወደ ቀይ ባህር ለማምጣት ትልቁ ሚናን እየተጫወተ ነው ብለዋል። ጄፒ ሞርጋን ባወጣው የቅርብ ጊዜ መረጃ መሰረትም በሆርሙዝ ወሽመጥ በየዕለቱ የሚያልፉ መርከቦች ቁጥር 25 አካባቢ ላይ የረጋ ቢሆንም ብዙዎቹ የንግድ መርከቦች ግን የኢራንና የአሜሪካን ጥቃት ለመሸሽ ሲሉ የቦታ መገኛ ማሳወቂያ ስርዓታቸውን አጥፍተው ወይም በኦማን የባህር ዳርቻ በኩል በሚስጥር እየተጓዙ አደጋ ውስጥ ሆነው ነው የሚያልፉት ብለዋል። የአሜሪካ ጦርም ቢሆን መርከቦቹን በይፋ ሳያጅብ ከጀርባ ሆኖ ሚስጥራዊ የደህንነት ከለላ የሚሰጥበትን ፕሮጀክት ፍሪደም
የተሰኘ ስልትም በጸጥታ ያካሄደ መሆኑን በተደጋጋሚ ቢገልጽም ውጤቱ ግን ምንም የሚታይም ያልሆነ ይህን ያህል ነው የማይሉትን እንደሆነ አመልክተዋል። ይህ በዚህ እንዳለ ኢራን የፕሬዝዳንት ዶናልድ ጄ ትራምፕን ጥያቄ ውድቅ ማድረጉ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከትናንት በስቲያ ባካሄዱት ቃለ መጠይቅ ላይ ሲናገሩ የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሜኒን ፊት ለፊት አግኝቼ ማነጋገር ፈልጋለሁ፣ መልካም የሆነ አመለካከት ለሷ እንገናኝ ደስ ይለኛል በማለት ጥያቄ አቅርበው ነበር። ኢራን ትራምፕ ከጠቅላይ መሪው ጋር ለመገናኘት ያቀረቡትን ጥያቄ ውድቅ አድርጋለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሀገሪቱ የበላይ መሪ ሙጅተባ ኻሜኒ ጋር ለመገናኘት በተደጋጋሚ ያሳዩትን ፍላጎት ኮንነዋል። ሚኒስትሩ ሲናገሩም ትራምፕ በእውነተኛው ዓለም ላይ የሚኖሩ ሰው አይመስለኝም፣ ምክንያቱም የሚናገሩትም ሆነ የሚያስቡት የሚመኙትም ሆነ ከእውነተኛው ዓለም ፍጹም እየራቀ ነው። አያቶላ ሙጅተባ ኻሜኒን ለማግኘት ያቀረቡት ፍላጎት በራሱ በጣም አስቂኝ ነው ሲሉ ውድቅ አድርገነዋል። የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሜኒ እሳቸውን ማግኘት አይፈልጉም፣ እንዳያገኙም እኛም አንፈልግም ሲል ቁርጥ ያለ ምላሽ መስጠታቸውን ነው መገናኛ ብዙሃን የዘገቡት። ውድ ተመልካቾቻችን ሰበር ዜናዎችን ይህንን ይመስላሉ። ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ቻናላችንን ሰብስክራይብ አድርጉ እንላለን። መልካም ቆይታ